ታላቋን ኢትዮጵያ ማለም ብቻ ሳይሆን በተግባር እንገነባታለን አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ባስተላለፉት መልእክት የከተማችንን እድሳት ለማፋጠንና የዜጎቻችንን ክብር ለመመለስ የገባነውን ቃል አንዱ ማረጋገጫ የሆነውን አዲስ ስፖርት ፓርክ በይፋ መርቀን ከፍተናል ብለዋል። በ5.7 ሄክታር መሬት ላይ ያረፈው ይህ ፕሮጀክት በኦሎምፒክ መድረክ ለሀገራችን የወርቅ ሜዳሊያ ያስገኙ 15 አትሌቶችን የሚዘክሩ የክብር ሐውልቶችን በፓርኩ መሃል በማቆም የጀግኖቻችን ታሪክ ለተተኪ ትውልድ ስፖርተኞች ተምሳሌት ሆኖ እንዲቀጥል ያደርጋልም ነው ያሉት። ፕሮጀክቱ የኦሎምፒክ ደረጃውን የጠበቀ የመዋኛ ገንዳ፣ ደረጃቸውን የጠበቁ የእግር ኳስ፣ የቅርጫት ኳስና የሜዳ ቴኒስ መሰረተ ልማቶች እንዲሁም የ800 ሜትር የሩጫ ትራክን ያካተተ መሆኑን ጠቅሰዋል። እያንዳንዱ የማዕከሉ ክፍሎች የዓለም አቀፍ መስፈርቶችን እንዲያሟላ ተደርጎ መገንባቱንም አመልክተዋል። የእውነተኛ ልማት ማዕከል ማህበረሰቡ ላይ መሆን አለበት ያሉት ጠቅላይ ሚኒስትሩ ይህ ፕሮጀክት ከላቀ የስፖርት አገልግሎት ባለፈ በልማቱ ምክንያት ለተነሱ የህብረተሰብ ክፍሎች የኢኮኖሚ አቅም የሚሆን 105 አዳዲስ የንግድ ሱቆችን እንዲሁም 3000 ሰዎችን ማስተናገድ የሚችል ሰፊ ፕላዛ ይዟል ብለዋል። በአንዴ 300 መኪናዎችን የሚይዝ ባለ 2 ወለል የምድር ቤት መኪና ማቆሚያ ያለውና ከወንዝ ዳርቻ ልማት ጋር የተሳሰረው ፓርኩ ንጹህና ዘመናዊቷ ኢትዮጵያ እውን ለማድረግ የጀመርነውን ቁርጠኝነት ጉልህ ማሳያ ነው ሲሉም ገልጸዋል።